እንኳን ደህና መጣችሁ። ዛሬ አንድ በጣም ወሳኝ ነገር ይዘን መጥተናል። ይሄ የመስመር ላይ ይዘት ጉዳይ። አንዳንድ ቻናሎች ወይም ገጾች እናያለን፣ በደንብ ያድጋሉ፣ ሌሎቹ ደግሞ ያው ትንሽ ቆይተው ይጠፋሉ። ልክ ነህ። በጣም የሚታይ ነገር ነው። እና ዛሬ በእጃችን ባሉ መረጃዎች መሰረት በተለይ እንደ ዩቲዩብ ባሉ መድረኮች ላይ እንዴት ነው ዘላላቂ ተጽዕኖ መፍጠር የሚቻለው? ሚስጥሩ ምንድን ነው? ለምን አንዳንዱ ተመልካቹን ይሮ ይቀጥላል፣ ሌላው ግን እንዲሁ ይቀራል? በጣም ወሳኝ ጥያቄ ነው። ዋናው ነጥብ ይመስለኛል ይዘቱ ለተመልካቹ የሚሰጠው እሴት ላይ ነው። እሴት ከሌለው ልክ እንደ ፊልም ወይም መጽሐፍ ማለት ነው፣ ካልሳበህ ወይም ካልጠቀመህ ታቆመዋለህ። በትክክል ምንም ካላገኘንበት እንተዋለን። ስለዚህ የዛሬው ትንታኔያችን የሚያተኩረው እንዴት ነው ተመልካች ይህ ነገር ይጠቅመኛል ወይም ደግሞ አዝናንቶኛል ብሎ እንዲቀጥል የሚያደርግ እሴት ያለው ይዘት መፍጠር የሚቻለው ላይ ነው። እሴት ከሌለው ይዘቱ ያው በቀላሉ ይረሳል። ይሄ በጣም ትልቅ ነጥብ ነው። ስለዚህ ማለት ከችሎታ ከታዋቂነት ምናልባትም ከምርጥ ጥራትን በፊት የሚቀድመው ይዘቱ የሚሰጠው እሴት ነው ማለት ነው። በጣም ዋናው እሱ ነው። ብዙ ስናይ ተራ የሚመስሉ ሰዎችን ከፍ ያደረጋቸው እኮ ያቀረቡት ይዘት የነበረው እሴት ነው። እሺ ታዲያ ምን አይነት እሴቶች ላይ ነው ማተኮር ያለብን? ምን አይነት እሴቶች አሉ? በአጠቃላይ 5 ዋና ዋና የእሴት አይነቶች አሉ ልንል እንችላለን። አንደኛው ዜናና መረጃ ነው። ወቅታዊ ነገሮች፣ አዲስ መረጃዎች፣ አስገራሚ እውነቶች ወይም ለምሳሌ እዚህ ሀገር ስትሄዱ እነዚህን ነገሮች አድርጉ አይነት። አዎ ልክ እንደ ግሪክ ውስጥ መደረግ ያለባቸው 10 ነገሮች አይነት ማለት ነው። ሁለተኛው ደግሞ መዘናኛ ነው። ሰዎችን የሚያዘናና ፈገግ የሚያሰኝ የሚያስቁም ሊሆን ይችላል። በቀላሉ ሼር የሚደረግ አይነት። ጥሩ። ከነዚህ ውጭስ ሰዎችን ለመማር የሚወጣሉ አይደል? እንዴታ! ሶስተኛውና በጣም ወሳኙ የእሴት አይነት ትምህርት ነው። የሆነ ችግር መፍታት፣ ክህሎት ማዳበር ወይም በቃ አዲስ ነገር ማስተማር ላይ ያተኩራል። እሺ። አራተኛው ደግሞ መነሳሳትና ማብረጋታት ነው። ሰዎችን የሚያነቃቃ፣ ተስፋ የሚሰጥ ወይም ስለ ራሳቸው ጥሩ ስሜት እንዲሰማቸው የሚያደርግ ይዘት እና የመጨረሻው 5ኛው ግንኙነትና ማህበረሰብ መፍጠር ነው። ማህበረሰብ መፍጠር እንዴት? ተመልካቾች የአንድ ትልቅ ነገር የአንድ ቡድን አካል እንደሆኑ እንዲሰማቸው ማድረግ ማለት ነው። የጋራ የሆነ ስሜት መፍጠር። በጣም ግልጽ ነው። እነዚህን የእሴት አይነቶች ካወቅን ቀጣዩ ነገር የትኛውን መምረጥ አለብን የሚለው ነው። ምንጭ እንደሚለው ከራሳችን ጥንካሬ ጋር የሚሄደውን መምረጥ አስፈላጊ ነው ይላል አይደል? ልክ ነህ። ለምሳሌ ትንተና ላይ ጥሩ የሆነ ሰው መረጃ ነክ ይዘቶች ላይ ቢያተኩር ውጤታማ ይሆናል። ሌሎችን ማብረታታት የሚችል ሰው ደግሞ መነሳሳት ላይ ቢያተኩር ያው ለሱም ይቀለዋል፣ ለተመልካቹም የበለጠ ተጽዕኖ ይኖረዋል። ሁለቱን ማጣመርስ? ለምሳሌ ትምህርትን ከመዘናኛ ጋር። በጣም እሱ እኮ ኤጁኬሽመንት የሚባለው ነው። በጣም ስኬታማ ሊሆን ይችላል። ዋናው ነገር ለራስ የሚስማማውንና ለረጅም ጊዜ በደስታ ለመቀጠል የሚያስችልን አቅጣጫ መያዝ ነው። ግን ከይዘቱ አይነት በተጨማሪ ሌላ በጣም ወሳኝ ነገር አለ። እሱ ምንድን ነው? የአቀራረብ ወጥነት ኮንሲስተንሲ። ምንጩ ወጥ ጥራት ያለው ይዘት ወይም ኮንሲስተንት ኳሊቲ ኮንተንት CQC የሚል ሐሳብ ያነሳል። ወጥነት ኮንሲስተንሲ፣ ይሄ ምን ያህል አስፈላጊ ነው? በየቀኑ ከመለጠፍ ይልቅ በሳምንት አንድ ጊዜ ግን ወጥ በሆነ መልኩ መለጠፍ ይሻላል እያልን ነው። በትክክል። ዋናው ቁም ነገር ወጥነት እንጂ የግድ ብዛት አይደለም። አስቡ፣ በየሳምንቱ በተወሰነ አካል አንድ ቪዲዮ ለ1 ዓመት መልቀቅ። ይሄ ለአጭር ጊዜ በየቀኑ ለቀው ከሚያቆሙት የበላይ ታማኝ ተመልካች ይገነባ። ልክ እንደ ድሮ የምንወደውን የቴሌቪዥን ፕሮግራም በየሳምንቱ እንደምንጠብቀው አይነት ማለት ነው። በትክክል። ልማድ ይፈጠራል። ተመልካቹ ያንን ይለምዳል፣ ይጠብቃል። ይሄ ደግሞ በመካከላችሁ ያለውን ግንኙነት ያጠነክራል። ገብቶኛል። እሺ፣ እሴት ያለው ይዘት መረጥን፣ ወጥ በሆነ መልኩ ያቀረብን ነው። ግን ያው ብዙ ተመሳሳይ ይዘቶች አሉ ኦንላይን። የኛ እንዴት ነው ጎልጦ መውጣት የሚችለው? ጥሩ ጥያቄ ነው። አንደኛው መንገድ ከሌሎች ስኬታማ ከሆኑ ሰዎች መማር ነው። ምንጩም ይህን ይጠቁማል። በምንሰራበት መስክ ካሉ ሰዎች ወይስ በምንሰራበትም መስክ ካሉ ወይም ደግሞ ከተለየ መስክ ካሉ መማር አዲስ እይታ ሊሰጥ ይችላል። ግን አንድ መዘንጋት የሌለበት ነገር አለ። እሱም ከምርት ጥራት ፕሮዳክሽን ቫልዩ ከምንለው ማለትም ከካሜራ፣ ከመብራት፣ ከድምፅ ጥራት ይልቅ ይዘቱ እሴት ኮንተንት ቫልዩ ይቀድማል።
ምርጥ ካሜራ ኖሮ ይዘቱ ምንም ካልሆነ ዋጋ የለውም። ይሄ ማለት ግን የምርት ጥራት ምንም አይጠቅምም ማለት ነው? ዝም ብለን በቃ ባለው አይደለም። ባለው ነገር መጀመር በጣም አስፈላጊ ነው። ዋናው ነገር አለው ሀብት ሳይሆን ብልሃተኝነት ነው። ሪሶርስፉልነስ፣ ባለው ነገር የተሻለውን መስራት መቻል። ግን በጊዜ ሂደት ቀስ በቀስ የምርጥ ጥራትን ማሻሻል ያስፈልጋል። ተመልካችም የሚጠብቀው ነገር ይጨምራል። ለምናቀርበው ስራም ክብር መስጠት ነው። እውነት ነው። ሌላው ምንጩ ያነሳው ነጥብ ከተመልካቾች ጋር ስለመገናኘት ነው። አስተያየት መጠየቅ፣ ከማህበረሰቡ መማር በጣም ወሳኝ ነው። ተመልካቾች የሂደቱ አካል እንደሆኑ ሲሰማቸው በጣም ደስ ይላቸዋል። ያው የአስተያየት መስጫው ኮሜንትስ ክፍል ወይም ደግሞ ዩቲዩብ ላይ ያለው የማህበረሰብ ገጽ ኮሚኒቲ ታብ በጣም ጠቃሚ መሳሪያዎች ናቸው። ግብረ መልስ ለመሰብሰብ ማለት ነው። አዎ፣ ግብረ መልስ መሰብሰብ ይዘትን ለማሻሻልም ይጠቅማል። ከደጋፊዎች ጋር ያለንን ግንኙነትም ያጠነክራል። ተመልካችን ማዳመጥ ለራሳችን እድገትም ትልቅ አስተዋጽኦ አለው። እንግዲህ የዛሬውን ትንታኔያችንን ስናጠቃልለው ዋና ዋናዎቹ ነጥቦች፣ አንደኛ፣ ወጥ በሆነ መልኩ እሴት የሚጨምር ይዘት መፍጠር። ሁለተኛ፣ ከራስ ትንካራና ተፈጥሮ ጋር የሚሄድ የይዘት አይነት መምረጥ። ሶስተኛ ደግሞ ከተመልካቾች ጋር ሕያውና ቀጣይነት ያለው ግንኙነት መፍጠር ናቸው። እነዚህ ይመስለኛል ዘላቂ ተጽዕኖ ለመፍጠር መሠረታዊ የሆኑት። በትክክል በጣም ጥሩ ማጠቃለያ ነው። ለማሰላሰል አንድ የመጨረሻ ጥያቄ ጥዬ ልለፍ። ቅድም ከጠቀስናቸው ከአምስቱ ዋና ዋና የእሴት አይነቶች ውጪ ብንሄድ ወይም ደግሞ እነሱን ባልተለመደ መንገድ ብናጣምራቸው ለአንድ የተወሰነ የማህበረሰብ ክፍል ትልቅ ተጽዕኖ መፍጠር የሚችል ምን አይነት ምናልባት ያልተለመደ ወይም ገና ያልተሞከረ የይዘት ሀሳብ ሊኖር ይችላል ብሎ ያስባሉ? አዎ፣ እንደምን አላችሁ? ዛሬ ይዘናቸው የቀረብነው ማህበረሰብ መገንባት ከተመልካቾ ጋር ይገናኙ ከሚለው መጽሐፍ የተወሰዱ ሀሳቦች ላይ ተመስርተን የምናደርገው ውይይት ነው። ትኩረታችን እንግዲህ ዩቲዩብን በመሰሉ የኦንላይን መድረኮች ላይ እንዴት ነው ጠንካራ ማህበረሰብ መገንባት የሚቻለው የሚለው ላይ ነው። በተለይ ከድሮ ሚዲያ ልምድ እንዴት እንደሚለይ እና ለምንስ ይሄ መስተጋብር ወሳኝ እንደሆነ በትልገት እንመለከታለን። የዛሬው ዋና ዓላማችንም ይሄ የግንኙነት ሀሳብ ለምን ቁልፍ እንደሆነ መፈተሽ ነው። አዎ፣ እዚህ ጋር የሚገርመው የዩቲዩብ ተደራሽነት ነው። በጣም ሰፊ ነው። ከብዙ ትላልቅ የቴሌቪዥን ፕሮግራሞችም ይበልጣል። አንዳንዴ ግን ስኬት ዝም ብሎ ብዙ ሰው ጋር በመድረስ ብቻ አይመጣም። ዋናው ነገር በፈጣሪውና በተመልካቹ መካከል ያለው የሁለትዮሽ መስተጋብር ነው። ያው ይህ መስተጋብር እምነትን ይፈጥራል። እምነት ደግሞ እንግዲህ ዕድልን ይከፍታል። ዝም ብሎ የይዘት መልቀቅ ብቻ በቂ አይደለም። አሁን ልክ ነህ። እስኪ ትንሽ እንዘርዘረው። መጀመሪያ ለምን ማህበረሰብ ያስፈልጋል? በዩቲዩብና በፊልም ወይም ቴሌቪዥን መካከል ያለው ዋና ልዩነት ምንድን ነው? ዩቲዩብ ላይ ተመልካች ዝም ብሎ አይቀመጥም። ያው ይሳተፋል፣ አስተያየት ይሰጣል፣ ይወያያል። ባህላዊ ሚዲያ ላይ ግን ብዙ ጊዜ መረጃን ዝም ብለን ነው የምንቀበለው እና ይሄ የስነ ልቦና ለውጥ ራሱ ትልቅ ነገር ይመስለኛል። በትክክል ዋናው ቁም ነገር እንዳልኩት መተማመን ነው። በዚህ በአዲሱ ሚዲያ ሁኔታ ውስጥ እምነት ልክ እንደ ገንዘብ ነው። ያው ነው እንዲሁ የሚገኝ አይደለም። በደንብ መስራት ይጠይቃል። አሜሪካ ውስጥ ለምሳሌ ከ18 እስከ 49 ዓመት ያሉትን ከየትኛውም የኬብል ቲቪ በበለጠ ዩቲዩብ ይደርሳቸዋል። ይሄ ትልቅ አቅም ነው። ግን ያንን አቅም ወደ ዘላቂ ስኬት የሚቀይረው ያው የተገነባው እምነትና ግንኙነት ነው። እሺ፣ ታዲያ ይሄን ማህበረሰብ እንዴት ነው የምንፈልገው? እንዴት ነው የምንገነባው? መነሻው ተመዝጋቢዎች ናቸው አይደል? ሰብስክራይበሮች። ቪዲዮ ማየት ልክ እንደ መጀመሪያ ቀጠሮ ከሆነ ሰብስክራይብ ማድረግ እሺ እስኪ እንቀጥል እንደማለት ነው። የኖቲፊኬሽን ደወሉን እንዲጫኑ ማድረግ ደግሞ አዲስ ነገር እንዳያመልጠን እንደማለት ነው። ግንኙነቱ እየተነከረ ይሄዳል። ከዜሮ መጀመር ሊከብድ ይችላል፣ ግን ዋናው የመጀመሪያውን ቪዲዮ መለቀቅ እና መጽሐፉ ላይ እንደተባለው ቢያንስ 30-50 ቪዲዮ እስኪለጥፉ ድረስ ስለ ቁጥር ብዙ አለመጨነቅ። ማራቶን ነው እንጂ አጭር ሩጫ አይደለም። ልክ ነሽ። እና ሰዎችን ሰብስክራይብ እንዲያደርጉ መጠየቅም በጣም አስፈላጊ ነው። ግን ዝም ብለው አይደለም። ለምን? ምክንያቱ ግልጽ መሆን አለበት። ተመልካቹ ሰብስክራይብ ሲያደርግ ምን እንደሚያገኝ፣ ምን ዋጋ ቫልዩ እንዳለው ማሳወቅ ያስፈልጋል። ለምሳሌ ይህ ቪዲዮ ከተቀማችሁ
በየሳምንቱ የማወጣቸውን አዲስ የምግብ አዘጋጆች ላይ ያመልጧችሁ ሰብስክራይብ አድርጉ ማለት ያው አሳማኝ ምክንያት ይሰጣል። በጣም ትክክል። ከዛ ደግሞ ግንኙነቱን ማጠናከር ይመጣል። ለሚሰጡ አስተያየቶች ምላሽ መስጠት፣ ይህ በጣም ቁልፍ ነው። የዕለቱ ጥያቄ ብሎ ነገር መጠየቅም ተሳትፎን አበረታታል። እና ከዩቲዩብ ውጭም በሌሎች መድረኮች ለምሳሌ እንደ ኢንስታግራም፣ ትዊተር ላይ መነጋገር አስፈላጊ ነው። የሾን ምሳሌ ተጠቅሷል። በትዊተር በቪዲዮ ምላሽ መስጠቱ፣ የቤንጂ ደግሞ በኢንስታግራም ዲኤም በቪዲዮ ምላሽ መስጠቱ እንዴት ደስ እንደሚል አስቢው። የጀስቲን ኮ ታሪክም አለ። ለእያንዳንዱ ኢሜይል፣ ለእያንዳንዱ የስካይፕ ጥሪ ምላሽ እየሰጠ ከማህበረሰቡ በሚያገኘው አስተያየት ይዘቱን እያሻሻለ በዓመት ውስጥ ዩቲዩብን የሙሉ ጊዜ ሥራው አድርጎታል። እውነት ነው። ይሄ አይነት ቀጥተኛ መስተጋበር አንዳንድ ጊዜ ከቪዲዮ ይዘት እኩል ወይም የበለጠ ዋጋ ሊኖረው ይችላል። ጊዜ ይወስዳል፣ አዎ፣ በተለይ መጀመሪያ ላይ። ግን ያ ጊዜ እምነትና ታማኝነት ለመገንባት የሚከፈል ዋጋ ነው። ሆኖም ፈጣሪዎች መጠንቀቅ አለባቸው። በዚህና አዲስ ይዘት በመፍጠር መካከል ያለውን ጊዜ ማማጠን ያስፈልጋል። አንዱ በሌላው ላይ ጫና መፍጠር የለበትም። ሌላው ደግሞ ለማህበረሰቡ ስም መስጠት። ያ የማስተሳሰር ኃይል አለው። የፒውዳይፓይ ብሮዝ ወይም የጋሪ ቬይነርቹክ ቬኒያክስ እንደሚባሉት ማለት ነው። የማህበረሰብ ስሜት ይፈጥራል። የጁዲ ታሪክም ተጠቅሷል። በመጀመሪያዎቹ ዓመታት ግማሽ ጊዜዋን ከማህበረሰቧ ጋር በመነጋገር ነው ያሳለፈችው እና ይሄ የገነባችው እምነት በጣም ጠንካራ ከሆኗ የተነሳ አዲስ ምርት ስታወጣ በአንድ ቀን ውስጥ ነው የሚሸጠው። የይዘት አቅጣጫዋን ስትቀይር እንኳን ተመልካቾቿ አልተለዩዋትም። ምን መሰለሽ፣ ይሄ ደግሞ ከኬቪን ኬሊ 1000 እውነተኛ ደጋፊዎች ሐሳብ ጋር በጣም ይገናኛል። ዋናው ነጥብ ምንድን ነው? 1000 ብቻ እውነተኛ ደጋፊዎች ካሉህ እና እያንዳንዳቸው በዓመት $100 ወይም ተመጣጣኝ ድጋፍ ቢያደርጉ ያው በዓመት $100,000 ገቢ ልታገኝ ትችላለህ ነው። ይሄ ለብዙ ፈጣሪዎች በጣም ዘላቂ የሆነ ነገር ነው። ግን የክሪስ ፒሪሎ አባባልም አለ። የማህበረሰቡ ብዛት ሳይሆን የግንኙነቱ ጥልቀት ነው ዋናው ያለው። ያንን $100 ድጋፍ ማግኘትም እኮ ቀላል አይደለም። በጣም ጥልቅ ግንኙነትና እምነትን ይጠይቃል። እንግዲህ ከዛሬው ውይይት ዋናው ቁም ነገር ምንድን ነው? በዩቲዩብና መሰል መድረኮች ላይ ያለው የመስተጋብርና የመተማመን ጉዳይ ከድሮቹ ሚዲያዎች በእጅጉ ይለያያል። ስኬት የሚለካው በይዘቱ ጥራት ብቻ ሳይሆን በማህበረሰብ ግንባታም ጭምር ነው። አዎ፣ በጣም ትክክል። ለመደምደሚያ ያህል አንድ ነጥብ እናንሳ። ይሄ የቀጥታ ግንኙነት የመፍጠርና እውነተኛ ደጋፊዎችን የማፍራት አካሄድ ከይዘት ፈጠራው ዓለም ውጪ ሌሎች ኢንዱስትሪዎችን እንዴት ሊለውጥ ይችላል? ወይም በአጠቃላይ የኦንላይን ግንኙነቶቻችን ውስጥ እነዚህን የመተሳሰር መርሆዎች በተከታታይ ብንተገብር ምን ያህል ጠንካራና ትርጉም ያለው ግንኙነት መገንባት እንችላለን? ይሄ ትንሽ ልናስበት የሚገባ ጉዳይ ይመስለኛል። ሰላም፣ ዛሬ የምንወያየው ገንዘብ ይዘቶን ገቢ ያድርጉበት ከሚለው ምንጭ በመነሳት ነው። በዩቲዩብ ላይ ይዘትን እንዴት ገቢ ማስገኛ ማድረግ እንደሚቻል በጥልቀት እናያለን። አዎ፣ በጣም ጥሩ ርዕስ ነው። ብዙ ስልተቶችን እንመለከታለን። ግን ዋናው ነጥብ ያው ራዕይን ከገንዘቡ በፊት ስለማስቀደሙ ይሆናል። በትክክል ገንዘብ በጣም አስፈላጊ ነው። ለተልእኮ ጥራትን ለማሻሻል ቡድን ለመገንባትም ያግዛል። ግን ያው የቀድሞ የዛፖስ ስራ አስፈጻሚ ቶኒ ሼህ እንዳለው ራዕዩን አሳድዶ ገንዘቡ ይከተላል ነው። ይህ በጣም ወሳኝ ነጥብ ነው። ብዙ ጊዜ እኮ መጀመሪያ ላይ ገንዘቡ መቼ ነው የሚመጣው የሚለው ጥያቄ ነው የሚበዛው። እውነት ነው። ግን ትኩረቱ እዛ ላይ መሆን የለበትም። ያው የመጀመሪያው መርህም እሱ ነው፣ ተጽዕኖ መፍጠር ላይ ማተኮር። እሺ፣ መጀመሪያው ዋጋ መስጠት፣ ግንኙነት መፍጠር። አዎ፣ መተማመን መገንባት። ይህ ነው የረዥም ጊዜ የስኬት መሰረት። ለምሳሌ ሉዊስ ሃውዝን ነውሰድ። ፖድካስቱን ለ2 ዓመት ሙሉ ገቢ ሳያገኝበት ነው ያካሄደው። 2 ዓመት? አዎ፣ ምክንያቱም ትኩረቱ ተጽዕኖ መፍጠርና ማህበረሰብ መገንባት ላይ ነበር። የረዥም ጊዜ እይታ ይጠየቃል፣ ትዕግስትም ያስፈልጋል። እውነት ነው። ብዙ ሰው እዚህ ጋር ይታገላል። እሺ፣ እስኪ ወደ ገቢ ማስገኛ ስልቶቹ እንለፍ። በጣም የተለመደው ያው አድሰንስ ነው። እሱ እንዴት ነው የሚሰራው?
አድሰንስ እንግዲህ ማስታወቂያ በቪዲዮዎች ላይ በማሳየት ነው ገቢው የሚያስገኘው። መስፈርቶቹ ያው 10,000 ተከታይና በዓመት 4,000 የእይታ ሰዓት ናቸው። ግዩስ ብለት ነው የሚለካው። ገቢው እንደ እይታው ብዛትና እንደ ተመልካቹ አካባቢ ይለያያል። በአሜሪካ ለምሳሌ በአማካይ በሺህ እይታ $2 አካባቢ ሊያስገኝ ይችላል። ይሄ እንግዲህ በጣም ብዙ እይታ ላላቸው ቻናሎች እንደ ፕራንክ፣ ኮሜዲ፣ ዜና ላሉት በጣም አሪፍ ይመስላል። አዎ ለነሱ ይሰራል። ግን ለትምህርታዊ ይዘቶችም በሚገርም ሁኔታ ውጤታማ ሊሆን ይችላል። እውነት? አዎ ለምሳሌ ግራሃም ስቲፋን የሚባል የፋይናንስ ዩቲዩበር አለ። በ2003 ቻናሎቹ $1.8 ሚሊዮን ከአድሴንስ አግኝቷል። ዋው! 1.8 ሚሊዮን ከትምህርታዊ ይዘት? አዎ ይሄ የሚያሳየው ያው ትክክለኛውን የቁልፍ ቃላት ጥናት ኤስሲኦ ከተጠቀሙ ትምህርታዊ ይዘትም ከፍተኛ ገቢ ከአድሴንስ ሊያስገኝ እንደሚችል ነው። ያው ይሄ የአሜሪካን አማካይ ዓመታዊ ገቢ በ2019 ከነበረው $35,977 በእጅጉ ይበልጣል። በጣም ይገርም ነው። እሺ ከአድሴንስ ውጪ ሌላው በጣም የተለመደው የአፊሊየት ማርኬቲንግ ወይም ተያያዥ ገበያ የምንለው ይመስለኛል። ልክ ነህ። ይሄ ደግሞ የሌሎች ኩባንያዎችን ምርቶች ወይም አገልግሎቶች በልዩ ሊንክ አማካኝነት አስተዋውቆ ሽያጭ ሲፈጠር ኮሚሽን የማግኘት ዘዴ ነው። እንደ አማዞን፣ አሶሺየትስ፣ ታርጌት፣ ዎልማርት ያሉ ፕሮግራሞች አሉ። ለሁሉም አይነት ቻናል ይሰራል? በአብዛኛው አዎ። ለውበት፣ ለፋሽን፣ ለጤና፣ ለፋይናንስ፣ ለቴክኖሎጂ በተለይ ደግሞ ለሪቪው ቻናሎች በጣም ተስማማኝ ነው። ብዙ ተከታይ ግድ ያስፈልጋል? ግድ አይደለም። ያው ሾን ካኔል የሚባል ዩቲዩበር ከአማዞን አፊሊየት ብቻ በወር እስከ $40,000 እንደሚያገኝ ተናግሯል። ዋናው ነገር ከይዘት ጋር የሚሄዱና ለተመልካች ዋጋ የሚሰጡ ምርቶች መምረጥ እና ግልጽ መሆን ነው። መተማመን እዚህም ላይ ወሳኝ ነው ማለት ነው። ሌላው አማራጭ ደግሞ የራስን ምርት መሸጥ ነው። ቲሸርት፣ ኮፊያ ምናምን። አዎ ሸቀጣሸቀጦች መርቸንዳይዝ መሸጥ ይቻላል። መርች ባይ አማዞን ወይም ቲስፕሪንግ የሚባሉ ድረገጾች አሉ። እነሱ ላይ ዲዛይን ብቻ ነው የሚሰቀለው። እነሱ አትመው ሸጠው ሁሉንም ነገር ጨርሰው ድርሻን ይልቃሉ። የመጀመሪያ ወጪ የለውም ማለት ነው። ምንም። ወይም ደግሞ ዲጂታል ምርቶች መሸጥ ይቻላል። ለምሳሌ ኮርሶች፣ ኢመጻሕፍት፣ ወርክሾፖች። የዚህ ዋነኛው ጥቅም ሙሉንም ትርፍ ማግኘት መቻል እና ከደጋፊዎች ጋር ያለውን ግንኙነት ማጥበቅ ነው። ሜላኒ ሃም የምትባል የዕደ ጥበብ ቻናል ያላት ዩቲዩበር ነፃ ትምህርቶች ጎን ለጎን የሚከፈሉባቸው ኮርሶችንም ትሸጣለች። አሃ ይሄም ጥሩ አማራጭ ነው። እሺ ስለ ብራንድ ስፖንሰርሺፕስ ወይም ብራንድ ዲልስ የሚባሉትስ እነሱ እንዴት ናቸው? እሱ ደግሞ ኩባንያዎች በቀጥታ ለይዘት ፈጣሪው ክፍያ የሚፈጽሙበት ነው። ምርቶቻቸውን ወይም አገልግሎቶቻቸውን በቪዲዮ ውስጥ እንዲያስተዋውቁላቸው ማለት ነው። በጣም እያደገ የመጣ እና ታዋቂ መንገድ ነው። ለትልልቅ ዩቲዩበሮች ብቻ ነው የሚሰራው? አይመስለኝም። የሚያስደንቀው ለአነስተኛ ወይም ማይክሮ ተጽዕኖ ፈጣሪዎችም ይሰራ መሆኑ ነው። ማይክሮ ሲባል ምን ያህል ተከታይ ማለት ነው? ቁጥሩ ሊለያይ ይችላል። ግን ለምሳሌ ሄዘር ቶሬስን ብትባል ዩቲዩበር 2500 ተከታታዮች ብቻ ያሏት የስፖንሰርሺፕ እና የአፊሊየት ስምምነቶችን አግኝታለች። በ2500 ብቻ? አዎ። ፎርብስ መጽሔት አንድ ጥናት ላይ እንዳመለከተው 82 ተመልካቾች የማይክሮ ኢንፍሉዌንሰሮችን ምክረ ሀሳብ የመከተል ዕድላቸው ከፍተኛ ነው። ለምን ይመስልሻል? የበለጠ እውነተኛ እና ታማኝ እንደሆኑ ስለሚታሰቡ ነው። ያው እንደ አስፓየር አይኪው ያሉ መድረኮች ብራንዶችንና የይዘት ፈጣሪዎችን ለማገናኘት ይረዳሉ። እሺ፣ ሌላው መንገድ ክራውድ ፈንዲንግ ነው። ይሄ ከደጋፊዎች በቀጥታ ድጋፍ ማግኘት ማለት ነው አይደል? በትክክል ከብዙ ሰዎች ላይ አነስተኛ ገንዘብ የተሰበሰበ ፕሮጀክትን ወይም ቀጣይነት ያለው የይዘት ፈጠራን መደገፍ ነው። ፔትሪዮን ለዚህ በጣም ተዋጊ ነው። ፈጣሪዎች ለቋሚ ደጋፊዎቻቸው ልዩ ይዘቶች ወይም ጥቅሞችን ይሰጣሉ። ኪክስታርተር ማሊያ አይደል? አዎ፣ ኪክስታርተር ደግሞ ለአንድ የተወሰነ ፕሮጀክት ገንዘብ ማሰባሰቢያነት ነው በብዛት የሚያገለግለው። ዩቲዩብም የራሱ ቻነል ሜምበርሺፕስ የሚል አማራጭ አለው። ፊሊፕ ዲፍራንኮ የሚባል ዩቲዩበር የአድሴንስ ገቢው በአንድ ወቅት በጣም ሲቀንስበት የቀጠለው በፓትሪዮን ደጋፊዎቹ ባደረጉለት ድጋፍ ነው። እዚህም ላይ ቁልፉ መታመን ነው። እንግዲህ እነዚህ ሁሉ አማራጮች መኖራቸው በአንድ ነገር ላይ ብቻ ጥገኛ አለመሆን ምን ያህል አስፈላጊ እንደሆነ ያሳያል።
ሁለተኛው መርህ እሱ ነው ማለት ነው። በትክክል የገቢ ምንጮችን ማብዛት ዳይቨርሲፊኬሽን፣ ይህ በጣም ወሳኝ ነው። ተለያዩ ስልጠቶችን ማጣመር ገቢን ከፍ ከማድረጉም በላይ ስጋትን ይቀንሳል። እሺ። እና የትኛውን ስልት መምረጥ እንዳለብን የሚወስነው የቻናሉ አይነት እና የተመልካቹ ባህሪ ነው። ለምሳሌ አስተማሪ ቻናል ከሆነ ኮርሶች ወይም አፊሊየት ላይ ማተኮር ይቻላል። አዝናኝ ቻናል ከሆነ ደግሞ ከአድሴንስ እና ከሸቀጣሸቀጥ ሽያጭ የተሻለ ገቢ ሊገኝ ይችላል። በቃ ዋናው ቁም ነገር መጀመሪያ ዋጋ በመስጠት ተጽዕኖ በመፍጠር ላይ ማተኮር፣ አዎ፣ ከዚያም ተለያዩ የገቢ ምንጮችን በጥንቃቄ መገንባት። ልክ ነህ። ምንጩም ያስተላለፈው ይህን መልእክት ነው። ትልቁ ስህተት የሚሆነው ገቢ ላይ ብቻ አተኩሮ የተመልካቾችን እምነቱ መጉዳት ነው። ጋሪ ቬነርቹክ እንደሚለው ትክክለኛውን ነገር ማድረግ ሁሌም ትክክለኛ ነገር ነው። ታማኝነት ከሁሉም በላይ ነው። እውነት ነው። እሺ፣ እነዚህን ሁሉ የገቢ ማግኛ ስልቶች ስንመለከት አንድ ጥያቄ በአእምሮዬ ይመጣ። ምንድን ነው እሱ? እነዚህ ሁሉ ስልቶች የረጅም ጊዜ እሴትና ታማኝ ማህበረሰብ ከመገንባት አንጻር እንዴት ይታያሉ? በዲጂታል ዘመን ስኬት ማለት የግድ ፈጣን ገቢ ማግኘት ነው ወይስ ዘላቂ ተጽዕኖ መፍጠርና እውነተኛ ግንኙነት መገንባት ነው? ይህ ለሁሉም የይዘት ፈጣሪዎች ሊያስቡበት የሚገባ ነገር ይመስለኛል። እንኳን ወደዚህ ጥልቅ ውይይታችን በደህና መጡ። ዛሬ የምንመረምረው ኮንሲስተንሲ ሃስል ዮር ዌይ ቱ ዩቲዩብ ስክሰስ ከሚለው መጽሐፍ ነው። በተለይም ምዕራፍ 7 ላይ እናተኩራለን። በዩቲዩብ ስኬት ለማግኘት ወጥነት ምን ያህል ወሳኝ እንደሆነ እንመለከታለን። ልክ ነው። የዛሬው ዋና ሐሳብ ወጥነት ለምን እንደሚያስፈልግ ነው እና ደግሞ ዩቲዩበሮች በተግባር እንዴት ሊጠቀሙበት እንደሚችሉ ማየት ነው። ያው መጽሐፉ ላይ ካሉት ልምዶችና ምክሮች በመነሳት ሮም በአንድ ቀን አልተገነባችም እንደሚባለው ነው። በትክክል የዩቲዩብም ስኬት ጊዜ ይወስዳል፣ የማያቋርጥ ጥረትም ይጠይቃል። በጣም ትክክል። እስኪ እንጀምር። መጀመሪያ ወጥነት ለምን ያስፈልጋል? መጽሐፉ ላይ ምን ይላል? አንዱ ሐሳብ ወጥ ሆኖ ቪዲዮ መለቀቅ ከተመልካች ጋር እንደ ጓደኛ መሆን ነው ይላል። አዎ፣ ግንኙነት መፍጠር ነው። የመድረኩን አልጎሪዝም ለመረዳትም ይረዳል ይላል። እውነት ነው። እዚህ ላይ የሚገርመው ወጥነት ከይዘት ማቅረብም በላይ ነው። ማለቴ በተደጋጋሚ መስራት ማለት እኮ የተመልካችን አስተያየት እያዳመጡ ማሻሻል ነው። በዛው ልክ ደግሞ ክህሎትን ማዳበር ነው። ፊልም ማንሳት፣ ኤዲቲንግ፣ እነዚህን ነገሮች በልምምድ ማሳደግ። ልክ እውቀትን በተግባር ማዋል ነው ማለትሽ ነው። አዎ፣ ዴል ካርኔጊ እንዳለው ነው ጥቅም ላይ ሲውል ነው አይምሮ ውስጥ የሚቀረው። መጽሐፉ ላይ ሌላም ነገር ተጠቅሷል። ዩቲዩብ ራሱ ወጥ የሆኑ ቻናሎችን ይመርጣል። በፈለጋ ላይ በምክረ ሐሳብ ዝርዝር ላይ ከፍ ያደርጋቸዋል። ይሄ ለምን ይመስልሻል? ዋናው ምክንያት ዩቲዩብ የንግድ ድርጅት መሆኑ ይመስለኛል። ገቢ የሚያገኘው በአብዛኛው ከማስታወቂያ ነው አይደል? አዎ። ስለዚህ ወጥባውና መልኩ ደግሞ ጥራት ያለው ይዘት የሚያቀርቡ ቻናሎች ተመልካችን ይዘው ያቆያሉ። ይሄ ደግሞ ለማስታወቂያ አስነጋሪዎች ጥሩ ነው። ስለዚህ ዩቲዩብ ይሸልማቸዋል ማለት ነው። በትክክል የበለጠ እንዲታዩ ያደርጋል። ወጥናታ በሌላ አነጋገር እድልን ይጨምራል። ብዙ መንጠቆዎችን ባህር ውስጥ እንደመስደድ ነው አሉ። የትኛው መቼ እንደሚሰራ አይታወቅም። ጥሩ ማብራሪያ ነው። መጽሐፉ ላይ ያሉት የስኬት ምሳሌዎችስ ቪዲዮ ኢንፍሉዌንሰርስ የሚባሉት? አዎ፣ እነሱ በጣም የሚገርም ታሪክ አላቸው። አንድ ቪዲዮ ብቻ ሳይጠበቅ ከ4 ሚሊዮን በላይ እይታ አገኘ ይላል። ልክ ነው። ይሄ ሆነው ግን ዝም ብሎ አይደለም፣ ለሳምንታት ወጥ በሆነ መንገድ ሲለቁ ስለነበረ ነው። ይሄ ማለት ያው ለግለሰብ ፈጣሪዎችም ይሰራል ማለት ነው። በርግጥ የጄሪንም ታሪክ መጽሐፉ ያነሳል። ባርናክልስ ነርድጋዝ የሚባለው የመጀመሪያውን 10,000 ተከታይ ለማግኘት 4 ዓመት ፈጅቶበታል። 4 ዓመት ብዙ ጊዜ ነው። አዎ፣ ግን ቀጣዮቹን 700,000 ለማግኘት 2 ዓመት ብቻ ነው የፈጀበት። ዋው! ስለዚህ ወጥነትና ትዕግስት መጨረሻ ላይ ውጤት ያመጣሉ። የቤንጂና የጁዲ ታሪክም ኢትስ ጁዲስ ላይፍ ይገርማል። በጣም በ$75 ካሜራ ነው የጀመሩት። አስብሻል? አዎ፣ ለዓመታት በዛችው ካሜራ ተጠቅመው ከ1 ቢሊዮን በላይ እይታ ማግኘታቸው ዋናው የጦር መሳሪያቸው ውድ ካሜራ ሳይሆን ውጥረታቸውና በልምምድ ያዳበሩት የኤዲቲንግ ክህሎት መሆኑን ያሳያል።
እርግጥ ነው የዛሬ ተመልካች የጥራት ፍላጎቱ ከፍ ብሏል። አዎ እሱማ አለ። ግን መነሻው ላይ ውጥነት ቁልፍ እንደሆነ ነው መጽሐፉ የሚያሳየው። እሺ ታዲያ ይህን ውጥነት እንዴት ነው በተግባር የምናረጋግጠው? ወደ ስልቶቹ እንምጣ። መጽሐፉ ሁለት ዋና ዋና መንገዶችን ይጠቁማል። አስቀድሞ ማቀድ እና በቡድን መስራት፣ ባች ፕሮዲውሲንግ የሚሉት። እውነት ነው። ለማቀድ አለመሳካት ላለመስካት ማቀድ ነው የሚለው ብሂል እዚህ ጋር ይሰራል። ቀናትን መርጦ አስቀድሞ ማቀድ በጣም ወሳኝ ነው። ባች ፕሮዲውሲንግ ደግሞ እሱ በጣም አሪፍ ዘዴ ነው። ሁሉንም ነገር በአንድ ጊዜ ማዘጋጀት ነው። ብርሃን፣ ካሜራ፣ ድምፅ ሁሉንም አስተካክሎ ከዛ በኋላ በርካታ ቪዲዮዎችን በአንድ ጊዜ ማቅረጽ። አንዳንዶች ልብስ የቀያየሩ ሁሉ ይቀዳሉ። ቪዲዮቹ በተለያየ ቀን የተቀረጹ እንዲመስሉ። ልክ ነው። ጊዜና ጉልበትን በጣም ይቆጥባል። በጣም ጠቃሚ ዘዴ ነው፣ በተለይ ስራ ለሚበዛባቸው። ግን ስራ ሲበዛ ሌላ መፍትሄስ መጽሐፉ ላይ የተጠቀሰ ነገር አለ? አዎ አለ። ቀላል ማድረግን ይመክራል። ለምሳሌ ቀጥታ ስርጭት መግባት፣ ላይቭ መግባት ወይም ቀላል የጥያቄና መልስ ቪዲዮ መስራት። እውነት ነው። ዋናው ነገር አለማቋረጥ ነው። በትክክል ባለው አቅምና ጊዜ ውጥ ሆኖ መቀጠል ነው። ብዙዎቹ ትልልቅ ዩቲዩበሮች ዝቅ ባለ ፕሮዳክሽን ነው የጀመሩት። መጽሐፉ ላይ ለቀረጻ ቀን ዝግጁ መሆንን በተመለከተ የማረጋገጫ ዝርዝር ሁሉ አለ። ያ ጥሩ ነው። ምን ያካትታል? ከሐሳብ ምርምርና አውትላይን ዝግጅት ይጀምራል። ከዛም መሳሪያዎቹ ማዘጋጀት፣ ቦታ መምረጥ፣ ልብስ ማዘጋጀት በተለይ ለባች ቀረጻ ከሆነ እና ደግሞ ተጓዳኝ ምስሎችን ቢሮል መቅረጽ። ቢሮል ያልሹ ተጨማሪ ትዕይንቶች ማለት ነው? አዎ፣ ለምሳሌ የምታሳየውን ነገር በቅርበት የሚያሳይ ወይም የተለየ አንገል የሚሰጥ ቪዲዮን ያሳምራሉ። ገባኝ። ሌላው ጥያቄ ደግሞ ምን ያህል ጊዜ መለተፍ ያስፈልጋል የሚለው ነው። ፍሪኩዌንሲ። እሱ ትንሽ ከባድ ጥያቄ ነው። መጽሐፉ በቻልነው መጠን ነው የሚለው፣ ግን ቢያንስ በሳምንት አንድ ጊዜ በጣም ይመከራል። ቁም ነገሩ መጀመሪያ ላይ ጋብ ቢሎ ከመጥፋት። በትክክል በመጀመሪያው ወር 52 ቪዲዮ ለጥፎ ከዛ ከማቆም በአመት ውስጥ በሳምንት አንድ ቪዲዮ ውጥ በሆነ መንገድ መለቀቅ የተሻለ ነው። ከመዛልም ያድናል። ያ በርናውት የሚባለው። አዎ፣ አንድ ጥናት ደግሞ ዩቲዩብ በሳምንት 2 ወይም 3 ቪዲዮ የሚለጥፉትን እንደሚመርጥም ይጠቁማል። ግን ያው እንደ አቅም ነው። እንግዲህ ከዚህ ምዕራፍ እንደተረዳ ነው የዩቲዩብ ስኬት ያለው ወጥነት አይታሰብም። በፍጹም። ግን ወጥነት ማለት ዝም ብሎ የቪዲዮ ብዛት ብቻ አይደለም። ቀጣይነት ያለው የመማር ሂደት ነው። የማሻሻል ከተመልካች ጋር ትስስር መፍጠር እና ደግሞ የስኬት ዕድልን ስልታዊ በሆነ መንገድ መጨመር ነው። ይህ መርህ ደግሞ ከዩቲዩብ ውጪም በሌሎች የህይወት ዘርፎች ላይ የሚሰራ ይመስለኛል። በጣም ይህ የወጥነት የዕቅድ እና በተግባር የመማር ሐሳብ በሌላ ሙያ ላይ በግል ግቦች ላይ እንዴት ሊተገበር እንደሚችል ማሰብ ደስ ይላል። በመጨረሻ መጽሐፉ አንድ ነገር ያነሳል። ወጥነት ባለው ጥረት የስኬት ዕድልን ለራስ ማደላደል እንደሚቻል ያስገነዝባል። እና ለዛሬው ውይይታችን ማሰሪያ የሚሆን አንድ ሐሳብ አለኝ። ለረጅም ጊዜ ለምናስበው ስኬት በዩቲዩብም ይሁን በሌላ ዛሬውኑ ልንጥላቸው የሚገቡ ወሳኝ የግንባታ ጡቦች ምን ናቸው? ይህ ለግል ማሰላሰያ የሚሆን ጥያቄ ነው።